ልጅ ያለን ይሄን ጌም ያልተጫወተ አልነበረም። ግን ስለዚህ ጌም ማታውቁት አስገራሚ ታሪኩ የሚጀምረው አደገኛ ሰው በሚባል ገጸ ባህሪ ነው። ነገር ግን ሌሎች ሰዎች የሰጡት ቅጽል ስም ሲሆን ይህንን ስም የሰጡት አደገኛ ጀብዶችን ስለሚፈጽም ነው። እሱም አርኮሎጂስትና በጣም ጎበዝ አሳሽ ነበር። ስለዚህም ወደ ብዙ የተለያዩ ቦታዎች ሄዷል። አንድ ቀንም አደገኛው ሰው ተብሎ የሚጠራው ገጸ ባህሪ በደቡብ አሜሪካ ወደሚገኘው ኖርፍሎክ ቤተመቅደስ መጣ። ቤተመቅደሱ ውስጥም ከንጹህ ወርቅ የተሰራ እጅግ ብርቅዬ ሐውልት አለ። አደገኛው ሰው የሚባለው ገጸ ባህሪ ይህንን ነገር ከሰማ በኋላ ወዲያውኑ ይህንን ቤተመቅደስ ለማግኘት ተነሳ። ከብዙ ዓመታት ፍለጋ በኋላ በመጨረሻም ያገኘዋል። ወደ ቤተመቅደሱ ሲገባ በአቅራቢያው በሚገኘው ምሰሶ ላይ አንድ ቅርጽ አገኘ። በዛን ሰዓት ራሱ መቋጠር ከበደው። ወዲያውኑ ቅርጹን ከዛ ቦታ ላይ አነሳው። ቅርጹንም ካነሳ በኋላ አንድ ጭራቅ መሰል ዝንጀሮ ከኋላው መሮጥ ጀመረ። ከዚህም ክስተት በኋላ ነው ጌሙ የሚጀምረው። ይህንን ጌም ተጫውታችሁ የምታውቁ ከሆነ ማለቂያ እንደሌለው አስተውላችኋል። ይህንን ጌም የተጫወቱ ሰዎች 3 ንድፈ ሐሳቦችን አንስተዋል።